ኢትዮጵያውያን ተጫዋቾች ለውድድር ባቀኑበት ጠፍተዋል። ከአዲሱ የፊፋ የአክሲዮን ሽያጭ ጋር በተገናኘ በርካታ ሀገራቶች ጥያቄውን እየተቀበሉ እንደሚገኙም እየተሰማ ነው የሚገኘው። በዛው ልክም የተቃወሙ አካላቶች እንዳሉ ዝርዝር መረጃዎች እየወጡ ነው የሚገኘው። ሚካኤል ሞድሪክ ህይወት አልሰምር ብሎታል። በርካታ ፈተናዎች በህይወት ውስጥ ያለፉ ነው። አዲስ ደግሞ መጥፎ ነገር ተከስቶበታል። ይሄስ ምንድነው የሚሉት ነገሮችን የምንመለከት ነው የሚሆነው። ትናንትና በርካታ የፕሪሲዝን ጨዋታዎች ተከናውነዋል። ውጤታቸው ምንድን ነበር የሚሉትንም ሌላው በቆይታችን የምንዳሰሰው ጉዳይ ነው የሚሆነው። አንድ በአንድ እያንዳንዱ ዝርዝር ቆይታችንን ትዳስሱ ከኛ ጋራ ተዋኙ ዘንድ ጋብዛችኋለሁ። ታደምጡት የሐምሌ 23 የ2018 የዕለተ ሐሙስ የገበያ ስፖርት የማለዳ ዜና ሰዓታችንን ነው ማለት ነው። ሮቤል አብርሃም ደግሞ ወደ እናንተ ፕሮግራሙን አዘጋጅቼ የማቀርብ ነኝ። አብራችሁን ቆዩ። በቀዳሚነት የጎቲያ ካፕ ውድድር ነው የምንመለከተው። በዓለም ትልቁና እጅግ ታዋቂው የዓለም አቀፍ ወጣቶች እግር ኳስ ውድድር ነው ይህ ጎቲያ ካፕ። ታዲያ ምናልባት ስለ ውድድሩ የተወሰኑ ዋና ነገሮችን ለማንሳት ያክል የጠፉት ኢትዮጵያውያኖች በምን አይነት መንገድ ነው ይሄ የሆነው የሚሉትን ነገሮች በስፋት የምናነሳ ነው የሚሆነው። ያው የጎቲያ ካፕ ዋና መነሻና መሰረተ ሀሳቡ ውድድሩ በየዓመቱ በስዊድን ሀገር በጎተንበርግ ይካሄዳል። ታዲያ ለመጀመሪያ ጊዜ የተጀመረው እንደ አውሮፓውያኑ ዘመን አቆጣጠር በ1975 ነበረ። ታዲያ በየዓመቱ ከ1975 ጀምሮ ምናልባት ከተቋረጠበት የኮቪድ አጋጣሚ ካልሆነ በስተቀር ከዓለም ዙሪያ የሚወጣጡ በሺዎች የሚቆጠሩ ወጣት ተጫዋቾች የሚገናኙበት ትልቅ መድረክ ነው። መጠኑና ተሳትፎው በአጠቃላይ በየዓመቱ ከ75 እስከ 80 ከሚበልጡ ሀገራቶች የተውጣጡ ከ1900 በላይ የወንዶችና የሴቶች ቡድን በእድሜያቸው ደግሞ ከ11 እስከ 18 ዓመት የሆኑ በውድድሩ ላይ ይሳተፋሉ። በሺዎች የሚቆጠሩ ግጥሚያዎችን በተለያዩ ሜዳዎች ላይ ይከናወናሉ። ታዲያ የዚህ ነገር ሁሉ ዓላማው ምንድነው? እግር ኳስ እንደ መሳሪያ በመጠቀም ከዓለም ዙሪያ የወጡ ወጣቶችን እርስ በርስ እንዲተዋወቁ፣ ባህልን ሼር እንዲደራረጉ እንዲሁም ደግሞ የሰላምና የወዳጅነት እንዲሁም ደግሞ በቃ ይሄ አብሮ የመሆን ሴቶችን እንዲያዳብሩ ማድረግ ነው ዋነኛው ተልእኮውና ዓላማው። ታዲያ ከዚህ የተነሳ የዓለም ወጣቶች ወይም ደግሞ ዘ ወርልድ ዩዝ ካፕም ተብሎ ይጠራል ማለት ነው። በዚህ ውድድር ላይ ብዙ ታዋቂ የሆኑ ተጫዋቾች ወጥተዋል። ለምሳሌ ዣቪ አሎንሶን አሁን የቼልሲን ተጫዋች መመልከት እንችላለን። በእንደዚህ ውድድር ላይ ራሱን ስካውት ማስደረግ የቻለ ነበረ። አንድሪያ ፒርሎን የመሳሰሉ ኳስ ላይ ካየናቸው ጀግኖች ያለፉበት መድረክ ነውና በዚህ ውድድር ላይ ኢትዮጵያኖችም ለመሳተፍ ወደ ስፍራው አቅንተው ነበረ። ውድድሩ ከተጀመረ ሰንበትበት ብሎ ነበር። ታዲያ አሁን መጠናቀቂያው ሲደርስ ኢትዮጵያውያኖች ከቦታው መሰወራቸውን የተገለጸው። ሁሉም ትምህርት ቤት ነበር ያረፉት። እድሜያቸውም ከ14 እስከ 17 የሚገመቱ በታዳጊ ቡድን ውስጥ ታቅፈው ወደ ስፍራው ያቀኑ ተጫዋቾች ነበሩ። ታዲያ የቡድኑ ተጫዋቾች መሪ እንዲሁም የቡድን መሪንና አጠቃላይ 20 የሚደርሱ ተጫዋቾች ከቦታው መሰወራቸውን የተገለጸው ያረፉት ትምህርት ቤት ውስጥ ነበር። ትምህርት ቤት ውስጥ በሚያደርጓቸው እንቅስቃሴዎች በእያንዳንዱ ሂደት ላይ ለትምህርት ቤቱ አባል ያሳውቁ ነበር። እንደዚህ ልንወጣ ነው፣ እንደዚህ ልንገባ ነው፣ እንደዚህ ጌማለን፣ ከስኬጁልህ ውጪ ከካምፕህ እንድትወጣ አይደረግም ነበር። ይሁን እንጂ ያለ ፍቃድ በመውጣት እነዚህ ሰዎች መጥፋታቸውን የተገለጸው ማለት ነው። በመጥፋታቸውም በጣም ብዙ ርዕሶችን፣ ብዙ ጭቅጭቆችን፣ ብዙ የተለያዩ ሀሳቦችን ሲያስነሳ ነበር የነበረው። በተለይ በስዊድን ፖሊስ ራሱ የአካባቢው ፖሊስ የከተማዋ ፖሊስ መግለጫ ወጥቶ ነበረ። ከኢትዮጵያ ሀገር የመጡ እነዚህ ያሉ ተጫዋቾች አሁን ላይ ጠፍተዋል የሚሉት ነገሮች ይፋ አድርጎ ነበር። እሱም ደግሞ ወደ ሀገራቸው እንዳልተመለሱም ጭምር ይፋ አድርጎ ነበረ ፖሊስ ማለት ነው። ታዲያ ፖሊስ እንዳስታወቀው ከሆነ ምናልባት ከደህንነት ስጋት ጋር በተገናኘ የሚነሱ ጥያቄዎች ካሉ ብለን መርመረን ነበር። ከደህንነት ካሜራም ከመሰል እንቅስቃሴዎችም የተረዳ ነው። ግን በፍላጎት በሀገረ ስዊድን ቆይታና ኑሮም ለመመስረት የተደረገ መጥፋት ነው። ይህንን ደግሞ ለአንድ ውድድር ከመጣ አካል የሚጠበቅ አይደለም። ምክንያቱም እዚህ ጋር ስትመጣ ኢትዮጵያን ወክለ ባይሆንም ኢትዮጵያዊ የሚል ስያሜዎች ይኖሩሃልና ከተለያዩ አካዳሚ ቡድኖችም ወጣ፣ ከታዳጊ ቡድኖች ፕሮጀክቶችም ወጣ፣ እዛ ጋር እስከተገኘ ድረስ ኢትዮጵያ የሚለውን የውል ስም ነው በጋራ የሚሰጥህና በእንደዚህ አይነት አጋጣሚዎች ላይ ይሄ መፈጠሩ እንዲህ ያሉ አጋጣሚዎች ሌሎች ታዳጊዎችን በር የሚዘጋ አይነት ስለሆነ ከእንደዚህ ያለ ድርጊቶች ሊቆጠቡ ይገባል የሚለውንም ሐሳብ ተሰጥቷል ማለት ነው።
እንዳጠቃላይ ግን ከዚህ ጋር በተገናኘ በስዊድን በጣም ርዕስ መሆን የቻለ ጉዳይ ነበር። በተለይ እንደ ከተሳታፊ ሀገራቶችም በበርካታ ሀገራቶች ተጣጥተው ነበር የሄዱትና ኢትዮጵያ የሚለውን ስም በዚህ መንገድ ማግደፉ በብዙዎች ዘንድ የተወደደ አልነበረም። የኢትዮጵያ እግር ኳስ ፌዴሬሽንም ጉዳዩን አስመልክቶ መግለጫዎችን ሰጥቷል። ታዲያ በጉዳዩ ዙሪያ በማህበራዊ ገጹ በሰጠው መግለጫ ላይ በአመታዊ ጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መፈታቸውን አስመልክቶ አዝነናል። ይሁን እንጂ ወደ ስፍራው ያቀኑት ለኢትዮጵያ ብሔራዊ ቡድን ሳይሆን የኢትዮጵያ እግር ኳስ ፌዴሬሽን በእያንዳንዱ መሰረት አልፎበት ወይም ደግሞ የሱ ጣልቃ ኖሮበት ሳይሆን በዚህ ውድድር ላይ በአጠቃላይ የሚሳተፉት ኢትዮጵያን ወክለው አለመሆኑን እየገለጽን በአንዳንድ አካላቶች የኢትዮጵያ ብሔራዊ ቡድን አባላት እንደሆኑ እየተገለጸ የሚገኝበት መንገድ ትክክል አይደለም። ይህንን ደግሞ ማስረዳት እንፈልጋለን። እንዲሁም ደግሞ ለጠፉት ልጆችም አዝነናል። እንደዚህ ያሉ ተግባራቶች ሲፈጸሙ ማየት እጅጉኑ ያማል የሚል መግለጫ የኢትዮጵያ እግር ኳስ ፌዴሬሽን ማውጣት ችሏል ማለት ነው። ታዲያ በአጠቃላይ ሁኔታ እንዴት ይታያል? የእነዚህስ ተጫዋቾች ቀጣይ ፈንታ ምን ሊመስል ይችላል? ፖሊስ ምናልባት አፈላልጎ የሚያገኛቸው ከሆነ የተጫዋቾቹ ጣፈንታ ወደ ሀገር ቤት መመለስ ነው የሚሆነው። ግን ስትመለስ ደግሞ ከሀገር ክህደት የማይተናነስ አይነት ተግባራት ነው። እርግጥ ነው ኢትዮጵያ ውስጥ በፕሮፌሽናል ደረጃ ለማደግ አስፈላጊውን የሆኑ ማቴሪያሎች ሆኑ የአቅም ዝግጁነት ላይኖሩ ይችላሉ። ግን በአንድ ትልቅ ውድድር ላይ በርካታ ወጣቶች በሚገናኙበት ሀገርን፣ ባህልን፣ እሴትን ትለዋወጣለህ ተብለ በሚጠበቅበት በዚህ ታላቅ መድረክ ላይ እንደዚህ ጠፍቶ ኢትዮጵያኖች በሀገራቸው ምን ቢኖር ነው በየውድድሩ መስኩ በተሰማሩበት አጋጣሚ ሁሉ መጥፋትን ምርጫ የሚያደርጉት የሚል ጥያቄዎችን የሚያስነሳ ነው ጉዳይ የሚሆነው ማለት ነው። እኛም ደግሞ ይህንን መረጃ ወደ እናንተ ልናጋራችሁ ወደድን። ሌላኛው ደግሞ ምናልባት መመልከት አለብን ብዬ የማስበው ፊፋ ለኮንፌዴሬሽን ትልቅ ገንዘቦችን ስለመስጠት ማሰብ መጀመሩ ነው የተገለጸው። ትናንትና በነበረን ልዩ ፕሮግራም እንዳነሳ ነው ከሆነ ወደ 20 ሚሊዮን የአሜሪካ ዶላር የሚደርሱ ገንዘብ ሽልማት ወይም ደግሞ እንደ ማባቢያ ለመስጠት አስበው ነበር። ያም ደግሞ ፊርማቸውን ለማግኘት ነው። አዎ ተስማምተናል የሚሉትን ልክ የፊፋ ፈንድ ኢንተርፕራይዝን ለማቋቋም ነበር ያሰቡት። ይህንን ተከትሎ በኤፍኤፍኤፍፒ ወይም ደግሞ ፊፋ ፎርዋርድ በሚል በተሰየመው አዲስ ስያሜ መሰረት የትናንትናውን ሙሉ የአመሻሽ ፕሮግራማችን ብትሰሙት ስለዚህ ጉዳይ ስለ አዲሱ ዓላማ ምንድነው የሚሉትን በዝርዝር ተመለከታላችሁ። ፊፋ ድርሻውን ሊሸጥ ነው። ዓለም ዋንጫን ሊሸጥ ሰለሞን ሰምቷል። 25% የውድድሩን የንግድ ኢንቨስትመንትን ለመሸጥ እያሰበ ነው የሚገኘውና በዚህ ዙሪያ ላይ የሚስማሙ አገራቶችን ለመጥቀም 40 ሚሊዮን የአሜሪካ ዶላር ለመስጠት እቅድ ስለመያዙ ማሳውቋል። ይፋዊ ደብዳቤም ለየሀገሪቱ ልኳል። ቼክ ሪፐብሊክ ሐሳቡን ተቀብላ አጽድቀዋለች። ምናልባት እንደ ፌዴሬሽን ከሀገሪቱ የበላይ አካል ጋር ተወያይታ ውሳኔውን የምታሳውቅ ከሆነ አብረን የምንመለከተው ጉዳይ ነው የሚሆነው። አሁን ላይ ባለው ግን ከወዲሁ መስማማቷን ቢገለጽች ሀገር ሆናለች። ሌሎችም እንደዚህ ያሉ ሀገራቶች እየተስማሙ ነው የሚገኘው። አፍሪካውያኖችም ከሞላ ጎደል ወደ መስማማት ይሄዳሉ ተብሎ የሚጠበቅ ቢሆንም ባይ ዲፎልት ስብሰባ ግን አስቸኳይ ስብሰባ እንደሚኖርና ምናልባት የጋራ አቋም ለመያዝ የሚደረግ ሂደት ነው እንዳለ የተገለጸው። በአጠቃላይ የዓለም እግር ኳስ የበላይ አስተዳዳሪ የሆኑት ፊፋ ለኮንፌዴሬሽኑ በላኩት ደብዳቤ መሰረት ላይ ይህንን ውል በቀጣዮቹ 52 ቀናቶች ተማክራችሁ ማውጣታችሁ ማውረዳችሁም እንድትሰጡኝ ሲል አስታውቆን የላካቸው። ይሄንም ለሚያደርጉበት በቅዱ የማይስማማም ቢሆን ያው በተወሰነ መንገድ 10 ሚሊዮን የአሜሪካ ዶላር ያገኛል። ግን 30 ለማስረፍ ሲል ግዴታ 40ውን መቀበል ይኖርበታል በሚል በተለይ ደግሞ ደሃ ሀገራቶችን በኢኮኖሚ ደረጃ ብዙ መሰረተ ልማቶችን ለሚያስፈልጋቸው በዚህ ትልቅ ገንዘብ ዓላማ መጠቀም ይፈልጋሉ ነው የተባለው ማለት ነው። ታዲያ በዚህ ጉዳይ ላይ እናንተስ ያላችሁ ሐሳብና አስተያየት ምንድነው የሚለው የሚጠበቅ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን ስንመጣ ደግሞ ሌሎች ዝርዝር ጉዳዮችም እንዳሰስ ነው የሚሆነው። አብራችሁን ቆዩ። ሊቨርፑል በቅድመ ውድድር ዘመን ሁለተኛውን ጨዋታ በትላንትናው ዕለት አከናውኖ ነበር። ሌሊት ላይ በተከናወነው ይህ መርሃ ግብር ሊቨርፑል ቀደም ሲል ማንቸስተር ዩናይትድን 1-0 አሸንፎት የነበረው ሬክስሃምን ገጥሞ ነበር። ከዛም በኋላ ሊድስን ገጥሞ ሊድስንም እንደዚሁ ተመሳሳይ 3-2 አሸንፎ ዛሬ ሊቨርፑል ላይ የመጣው ሬክስሃም እጅግ አስደናቂ ብቃትን አሳይተውም የነበረ ቢሆንም ሪያን ኖግሞ ባስቆጠራት ብቸኛ ጎል ማሸነፍ ሳይችሉ ቀርቷል። ሊቨርፑል በያንኪ ስታዲየም ያደረገውን ይህንን ፍልሚያ በድል አጠናቋል። አሰልጣኙም በቡድናቸው የመሩ ባደረጉት
ሁለት ተከታታይ የፕሪሲዝን መርሃ ግብር ማሸነፍ የቻሉበትንም ውጤት የተመለከትነው ማለት ነው። ሶቦዝ ላይ እንደተለመደው በጨዋታው ላይ ልዩነት ፈጣሪ ከነበሩት ውስጥ ዋነኛው ነበር። አዲሱ ማሊያቸው ነው ሊቨርፑል ትናንትና በሜዳ ላይ የተጠቀሙት እጅግ አስደናቂና በውበት ምርጥ የሚባል አይነት ማሊያ ነው። እናንተ ይህን የሊቨርፑል ማሊያ ከስንት ሬት አደረጋችሁት የሚለውን በዚሁ እንዳታጋሩን ፈለግኩኝ። የፕሪሲዝን ጨዋታዎች ከጊዜ ወደ ጊዜ እየተጠናከሩ መጥተዋል። በተለይ በዕለተ ቅዳሜ የሚደረጉ ልዩ ልዩ መርሃ ግብሮች አሉ። እሱን ከማንሳታችን አስቀድሞ ግን ትናንትና የተደረጉ አጠቃላይ ፕሪሲዝን ጨዋታዎችን ስንቃኝ በተለይ ደግሞ በኒውካስትል በኩል አስደንጋጭ ውጤቶች ተመልክተን ነበረ። 4-1 ሽንፈት በሻምፒዮንሺፑ ብሪስቶል ሲቲ ደርሰውበታል። እርግጥ ነው በርካታ ወሳኝ ተጫዋቾቹን በዚህ የክረምት የዝውውር መስኮት ተነጥቋል። ይሁን እንጂ እንዲህ ባለ ደረጃ ይሸነፋል ብሎ ብዙዎችም የጠበቁት ያለ አይመስለኝም። ከፕሪሚየር ሊግ ክለቦች ወጣ ስንል በፕሪሲዝን አትሌቲኮ ማድሪድ የመጀመሪያ ጨዋታውን በድል አጠናቋል። ሉክማን ደግሞ በጨዋታው ላይ ሁለት ጎሎችን ማስቆጠር ችሏል። ሄታፌን ነው 4-1 በሆነ ውጤት ማሸነፍ የቻሉት። ቀጣይ ቅዳሜ 10 ሰዓት ሲል ደግሞ ከማንቸስተር ዩናይትድ ጋር ሌላኛው የአቋም መፈተሻ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። የፕሪሲዝን መረጃዎቻችንን ደግሞ ዜጋ ጌታ አድርገን የመጨረሻ ያላቸው ሁለት ዝርዝር መረጃዎቻችንን እንመልከት። በዋነኝነት ኔይማር ጁኒየርን ነው የምንመለከተው። ኔይማር ጁኒየር 34 ዓመቱ ላይ እንደደረሰ ይታወቃል። ታዲያ ኔይማር ዳ ሲልቫ ከተለያዩ ጉዳቶች ጋር በተገናኘ ለሀገሩ ከዚህ በኋላ እንደማይጫወትም ነው ያስታወቀው። ኢቭን ከክለቡ ሳንቶስ ጋራም አሁን በተለያዩ አጋጣሚዎች ላይ ብዙ ጥያቄዎች ብዙ ሰጣ ገባ ውስጥ እንዳለ የተገለጸ የሚገኙ ያለ ፍቃድ መውጣቱን ትናንትና በነበረን ቆይታ ዘግበንላችሁ ነበር። ትናንትና ግን እሱ ራሱ በይፋዊ የኢንስታግራም ገጹ ላይ ባደረሰው መግለጫ ከብሔራዊ ቡድን ጋር ያለኝ ጊዜ አልቋል። ለሀገሬ ብሔራዊ ቡድንን ህይወቴን ሰጥቻለሁ። በ2026 የዓለም ዋንጫ አሳዛኝ ክስተት አጋጥሞናል፣ ግን የኔ ጥፋት አይደለም። እኔ እንደ አምበል ቡድኑ ቸለተኝነት እንደነበር ተጫዋቾች ተናግሬያለሁ። በዓለም ዋንጫው ብዙ ርቀት መጓዝ እንፈልግ ነበር፣ ነገር ግን አልሆነም። ሁላችንም ልባችን ተሰብሯል። በግሌ ሞክሬያለሁ። አሁን ግን ሁሉም ነገር አብቅቷል። ለብራዚል ብሔራዊ ቡድን ለነበረኝ ቆይታ አመስጋኝ ነኝ። ታሪክ ሰርቻለሁ። አሁን ግን አልፈልግም፣ ይበቃኛል። ለቀሪው ተጫዋቾች መልካሙን ሁሉ እመኛለሁ። እግር ኳስ መጫወትና ሀገር መወከል የተለየ ደስታ ይፈጥራል። እስካሁን ግን በብሔራዊ ቡድኑ በቢጫ ማሊያ በሰማያዊ ቁንጣ ለነበረኝ አይረሴ ድንቅ ክስተቶች እነሱን እያስታወስኳቸው ኑሮዬን እቀጥላለሁ ሲል ራሱን በይፋ ከብሔራዊ ቡድን ማግለሉን አስታውቋል። ታዲያ ብዙዎች ያው በእርግጥ ይሄ የሚጠበቅ ጉዳይ የነበረ ቢሆንም ከጊዜ ወደ ጊዜ ደግሞ እንደዚህ ያሉ ኮከቦች ሲሰናበቱ ማየት ቀላል አይደለም። የብራዚል እግር ኳስ ፌዴሬሽን ኔይማር ላደረገለት ነገር ኦብሪጋዶ ብሎ አመስግኖ ልዩ የምስጋናና የሽኝት መርሃ ግብር በዛው በሀገሪቱ ላይ በብሔራዊ ቡድን ደረጃ ኢንተርናሽናል ወቅት ላይ ምናልባት ለማድረግ ስለማሰቡም ይፋ አድርጓል ማለት ነው። እንደ አጠቃላይ ግን የብሔራዊ ቡድንና የኔይማር መለያየት ይፋ ሆኗል ማለት ነው። የመጨረሻ መረጃችንን ደግሞ እናንሳ። የቼልሲው ሚካኤል ሞድሪክ ለሁለት ዓመታት ውስጥ ያጋጠሙት አሳዛኝና አስገራሚ ክስተቶች አሉ። ይህ ተጫዋች ብዙ ፈተናዎች የደረሱበት ነው የሚገኘው። የዩክሬንና የቼልሲው ክለብ ተጫዋች ሚካኤል ሞድሪክ ባለፉት 2 ዓመታት ውስጥ አንድ ሰው አይደለም በእግር ኳስ ህይወቱ ከእግር ኳስ ውጪ እንደዚህ ያሉ ያጋጠሙ ተከታታይ ሁኔታዎችና ችግሮች በጣም እጅግ የሚገርሙ ናቸውና አንዳንዴም ይሄ የወደቀ ዛፍ ምን ይበዛበታል እንደሚባለው አይነት ነው። አንድ ችግሮች ባጋጠሙበት እንቅስቃሴ ሁሉ ነገሮች የበለጠ ሲበላሽበት ነው እየተመለከተ የነበረው። አላስፈላጊ የሆኑ ነገሮች እየተፈጠሩበት የምትመለከቱ ያለው ህይወቱ ላይ በተለይ የዩክሬን ጦርነት ራሱ እንዳለ ሆኖ ከቼልሲ ጋር ከዶፒንግ ጋር በተያያዘ እናስታውሳለን ያለፈበትን መንገድና ለ4 ዓመታት ከማንኛውም የስፖርት እንቅስቃሴ በዶፒንግ ምክንያት ታግዶ ነበረ። ከዚህ ጋር በተያያዘ ሌላ ችግር ውስጥ ገብቶ የነበረው ሚካኤል ሞድሪክ ወደ ሩጫውን ለማስገባት ሞክሮ ነበር። ያም ግን መሆን አልቻለም ነበረ። አሁን ላይ ደግሞ የባንክ አካውንቱ መታገዱ ነው የተሰማው። ታዲያ ችግሩ ምንድነው የሚለውን ነገር ለመመልከት ያክል የሙድሪክ የባንክ አካውንት ላይ 2.5 ሚሊዮን ፓውንድ እንደነበረው እና ደግሞ ያንን ማንቀሳቀስ እንደማይችል የተነገረው። ምክንያቱም ደግሞ አጋርነት ፈጽሞት ከነበረው የአንድ ኩባንያ ጋራ የፎቶ መብቱን ወይም ደግሞ ኢሜጅ ራይቱን ስምምነት በመጣሱ ነው የተባለው። ታዲያ ይህንን ስምምነት ከካሳም ሆነ መሰል ክርክሮች ተከናውነው እስከሚጠናቀቁ ድረስ ምንም አይነት ሂሳብ ማንቀሳቀስ እንደማይችል ነው የተገለጸው ማለት ነው። በሙድሪክ ላይ እንግዲህ ክስ መመስረቱም ጭምር ነው የሰማነው። እሱም ብቻ አይደለም፣ መኪናም ለ12 ወራት እንዳይነዳ እግድ የሚወጣበት አጋጣሚ ነው ያለው። ያም ደግሞ የሚነዳው መኪና BMW እንደሆነ ይታወቃል። ያኔ በነበራቸው የስጦታ ሂደት ላይ ያን መኪና መቀበል ይታወቃል። ይሁን እንጂ መስኮቶቹ ከሚፈቀደው በላይ በጣም
ጠቁሮ ተገኝቷል በሚል ዳርክ ዊንዶ በሀገሪቱ ወይም ደግሞ እሱ በነበረበት ቦታ ላይ ለ12 ወራት ያህል መኪና እንዳትነዳ የሚያሳግድ መሆኑን ገልጸው የ1 ዓመት የመንዳት እገዳም ጥለውበታል። እሱም ብቻ አይደለም 12 ወራት የሚፈጅ 60 ሰዓት ያለ ክፍያ የሚከናወን ማህበራዊ አገልግሎትም እንዲሰራ ተወስኖበታል። ቅጣትም 200,000 ፓውንድ የገንዘብ ቅጣት እንዲከፍል ተወስኖበታል ማለት ነው። እንግዲህ ሙድሪክ በፐርሰናል ላይፉ ላይ ያሳለፈው የሚገኘው ፈተና በጣም የበለጠ ከባድና አስቸጋሪ ሆኖበታል። እናስተውሳለን እንደውም ከዚህ ቀደም ጌም ለመጫወት ሞክሮ ነበር ኢፉትቦል ሌሎች የፒኤስ ጌሞችንም ታዲያ ሲፋይፍቱንም እንደዚሁ ሲጫወት ነበር የነበርና ከጨዋታው 13 ጊዜ ተጫውቶ 11ዱን ተሸንፎ ነበርና በዛን ያህል ደረጃ ተጠብቆ በአርሰናል ቤት የበለጠ ሻይን ያደርጋል ተብሎ ተጠብቆ አፈፋ አድርጎ የወሰደው ቼልሲ ለዚህ ሁሉ ህይወቱ መበላሸቱ እንደተጠያቂ ነው። ይሁን እንጂ አሁንም ደሞዙን እየከፈለው ቀጥሏል። የሙድሪክ መጨረሻ ግን ምን ይሆን የሚለው ብዙዎችን ያሳሰበ ጉዳይ ነው ብዬ አስባለሁ። ሳደምጡት የቆያችሁት የገበያ ስፖርት የሐሙስ ማለዳ ስፖርት ዜናዎችን ነበር። ሮቤል አብርሃም እንዲህ ባለ መንገድ አቀረብኩላችሁ። ዳግም በሌላ ርዕስ እስከምንገናኝ ድረስ መልካም ቀን